አራት የክፍያ መንገዶችን ወደ እናንተ ለማድረስ ጤና ይስጥልን የዲጂታል ዲስከቨሪ ቤተሰቦች እንዴት ናቸው? ዛሬ ደግሞ ለእናንተ ይጠቅማሉ ያልኳቸውን አንዳንድ የኦንላይን ክፍያ ማግኛ መንገዶችን ላወራላችሁ ወደድኩኝ። እንደሚታወቀው ማንኛውም ሰው የተለያዩ ሶሻል ሚዲያዎችን ይጠቀማል። ከዛም ባሻገር አፕሊኬሽኖችንም ስልኮቻችን ላይ በመጫን እንጠቀማለን። ነገር ግን ምን ያክላችን ገቢ አግኝተናል? ምን ያህሎቻችንስ ጥሩ የተሻለ ሙያዎቻችንን አዳብረናል? የሚሉት የራሳችን ጥያቄዎች ቢሆኑም እናንተ ይጠቅማሉ ያልኳቸውን አራት የክፍያ መንገዶችን ወደ እናንተ ለማድረስ ወደድኩኝ። በመጀመሪያ ደረጃ ከክፍያ መንገዶች አንዱ ፍሪላንሲንግ ነው። እንደሚታወቀው ይሄ ብዙ ሰው ጋር ተደራሽ የሆነ ሲሆን በፋይበር ሊሆን ይችላል፣ በፍሪላንሲንግ.com ሊሆን ይችላል፣ በአፕወርክ እነሱን ተጠቅመን በቀላሉ አክሰስ አድርገን አካውንቱን ፖርትፎሊዮቻችንን በማስቀመጥ የስራ ልምዶቻችንን በማሳየት ቀጥታ ከቀጣሪው ጋር ኮንቴንቶችን ሎጎ ዲዛይኖችን ወይም ሶፍትዌር ዴቨሎፕመንት ሊሆን ይችላል የተለያዩ ታስኮችን ወስደን የምንሰራበት እና ክፍያ የምናገኝበት መንገድ ነው። ሁለተኛ ደረጃ ደግሞ የተለያዩ የራሳችን ክሬቲቪቲ ተጠቅመን የሙያዊ ስራዎችን በሶሻል ሚዲያ ፕላትፎርም ለምሳሌ ዩቲዩብ ላይ ሊሆን ይችላል ኢቲኤስዋይ የሚባሉ የሃንድ ሜድ ስራዎች የእጅ የጥበብ የሚባሉ ስራዎችን በመስራት በጊፍት መልክ እዛ ጋር በማስቀመጥ የምናስተዋውቅበት እና ገቢ የምናገኝበት መንገድ ነው። ሌላኛው ደግሞ ይሄ ሸተር ስቶክ የምንላቸው አሉ እንደ አዶቤ ስቶክ ማለት ነው። ለምሳሌ ስፔሻሊ ፎቶግራፈር እና ካሜራማኖች ሊሆኑ ይችላሉ። በተለይ ቪዲዮ መልቲሚዲያ ጋር የሚሰሩ ሰዎች ፎቶቸውን የቪዲዮቸውን እዛ ጋር ጥሩ ኮንቴንት አዘጋጅተው በመሸጥ በቀላሉ ወደ አዶቤ ስቶክ በማስገባት መሸጥና ገቢ ማግኘት ይችላሉ። ሌላኛው ሜተድ እንግዲህ የተለያዩ ሰርቬይንግ ወይም ቅየሳ ስራዎችን በኦንላይን በመስራት ገቢ የምናገኝበት መንገድ ነው። ከነዚህ መካከል ለመጥቀስ ያክል ለምሳሌ ስዋግ በክስ የሚባል አለ። እሱም ፕላትፎርም ምንድነው ሰዎች በቀላሉ ገቢ የሚያገኙበት ሲሆን እንዲሁም ጊፍቶች የምናገኝበት በካሽ መልክ የምናገኝበት የኦንላይን ስራ ነው። ስለዚህ ይሄ አንዱ የሰርቬይንግ ስራ ነው ማለት ነው። በትክክል ሰርቬውን በመሙላት እና ተደራሽ በማድረግ ለባለቤቶቹ ገቢ የምናገኝበት ነው። ሌላኛው ሰርቬይ ጀንኪ የሚባል ነው። ይህም አንዱ የሰርቬይንግ ኦንላይን ፕላትፎርም መሙያ ዘዴ ሲሆን እዚህም ገቢ ማግኘት እንችላለን። ሌሎች እንደ ሀገር በቀል ወይም አፍሪካ በቀል የሆኑ ስራዎችን በመስራት ለምሳሌ አፍሪሳይት በጣም ይታወቃል። ስራውን በተለይ በአፍሪካ ቤዝድ ያደረገ በካሽ መልክ ሊሆን ይችላል። ይሄ ኦንላይን ቴሌብር በካሽ ፖይንት በመላክ ሊሆን ይችላል። በፔይፓል ጋር በማገናኘት ክፍያ የምናገኝበት መንገድ ነው። ሌላውና የመጨረሻው እንግዲህ ይህን አራቱ ስራዎች ስንሰራ ቀሱት አራተኛው ምንድነው የኦንላይን ፕሮዳክቶችን በማሻሻጥ ሊሆን ይችላል። ያም ኢኮመርስ ሊሆን ይችላል። ለምሳሌ ሾፒፋይ፣ ኮመርስ በሚባሉ የተለያዩ ኦንላይን ፕላትፎርሞችን ተጠቅመን ፕሮዳክታችንን በማሻሻጥ እንዲሁም ደግሞ የድሮፕ ሺፒንግ ስራዎችን በመስራት ገቢ የምናገኝበት ሜተድ ነው ማለት ነው። ሌላውና መጨረሻ ልንጠነቀቅ የሚገቡ ወይም ደግሞ ኮንሲደር ልናደርግባቸው የሚገቡ ሜተዶች ምንድን ናቸው? ስፔሻሊ እንደ ኢትዮጵያ ፔመንት ሜቶዶች ላይ ጥንቃቄ ልናደርግ ይገባል። የተለያዩ ፍራውዶች እንዳሉ ሁሉ ደግሞ ፔፓል እና ፔዮነር ስንጠቀም ሴኪሪቲ ላይ በጣም መጠንቀቅ አለብን። ለኢትዮጵያ አክሰሰብል የሆኑ የሐዋላ መንገዶችን ተጠቅመን ገቢ እንድናገኝ ወይም ደግሞ ሊንክ ማድረግ ይገባናል ማለት ነው። እነዚህ ብዙ ጊዜ እንደ ችግር ናቸው። ብዙ ጊዜ አሁን ላይ እንኳን የፔመንት ሲስተሞች ወደ ሀገራችን እየገባ ይመስላል። የተለያዩ ሎካል ባንኮች የቪዛ እና ማስተር ካርድ አክሰስ ለመስጠት ዝግጁነታቸውን ከወዲሁ እያረጋገጡ ይገኛሉ። ከነሱ በአካውንት በመፍጠር ኢንካሞቻችንን ወደዛ ማድረግ እንችላለን፣ ወይም ትራንዛክሽናችንን በባንክ በኩል ማድረግ እንችላለን ማለት ነው። ሌላኛው ደግሞ እንግዲህ ይህን ስራ ስንሰራ ከባለድርሻ አካሎች ወይም ከኢምፕሎየሮች አሰሪዎቻችን ጋር ተደራሽ ስንሆን የተለያዩ የኢንተርኔት ችግሮች ሊያጋጥሙ ይችላሉ። እነዚህን ኢንተርኔት ኮኔክቲቪቲዎቻችንን በደንብ በጥንቃቄ ከወዲሁ አዘጋጅተን የተሻለ አክሰስ ያለበት ኢንተርኔት አክሰስ ያለበት ቦታ ላይ ተቀምጠን ቢሆን የተሻለ ነው ማለት ነው። ምክንያቱም በመሀል የተለያዩ ፕሮጀክቶች ደሊቨር ለማድረግ ወይም ደግሞ ታስክ በምንሰጥበት ጊዜ ኮሚኒኬሽናችን እንዳይቋረጥ ይረዳናል ማለት ነው። ሌላኛው እንግዲህ ከመንግስት ፖሊሲ ጋር ወይም ደግሞ የታክስ ሬጉሌሽን ጋር ጥንቃቄ ማድረግ ይገባናል። አንዳንድ የሚፈቀዱና የማይፈቀዱትን ለይተን በቀላሉ ፕሮዳክቶቻችንን በምናስመጣበት ጊዜ ሊሆን ይችላል በሚሸጥበት ጊዜ ፖሊሱን ከሀገሪቱ ሁኔታ ጋር ምን ይመስላል ቢሆንም ኮንሲደር ማድረግ የሚገባን ፖይንት ነው ማለት። ሌላኛው እንግዲህ ስኪላችንን በደንብ ማዳበር አለብን። የተሻለ ስኪል ባለን ስራ ላይ ብንሳተፍ፣ ለምሳሌ ፍሪላንሰር ላይ ስንሰራ አንድ ሰው ጥሩ ሎጎ ዲዛይነር ከሆነ በዛ ላይ ቢሳተፍ ጥሩ ነው። እንደው ሶፍትዌር ዴቨሎፐር ከሆነ በዛ ላይ ፎከስ ማድረግ ነው ያለበት እንጂ በማናውቀው ፕሮፌሽናሊዝም ስራ ገብተን ሁሉንም እንሰራለን ካል የማግኘት እድላችን የጠበበ ነው። ስፔሻሊ ፍሪላንሲንግ ለሚሰሩ ሰዎች ማለት ነው። ሌላኛው ምክሬ እንግዲህ ምንድነው ስካሚንጎች አሉ፣ ፍራውዶች አሉ። እነዛ ጋር ጥንቃቄ አድርገን የተለያዩ ሊንኮች ወይም ደግሞ የማጭበርበር ስራዎች ሊሆን ይችላል። ከኮንትራት ጋር ተያይዞ የሚመጡ ብዙ ነገሮች አሉ። እነዛ ላይ ጥንቃቄ ልናደርግ ይገባል እላለሁ። በቀጣይ ደግሞ ስለ እያንዳንዱ አፕሊኬሽን እንዴት አካውንት ክሬት ማድረግ እንችላለን፣ ፖርትፎሊዮ ምን መምሰል አለበት፣
እንዲሁም ደግሞ የትኛው ሲስተም ሞር የተሻለ ነው የሚሉትን በእያንዳንዱ ርዕስ እየገባን ለማውራት እንሞክራለን። እስከዛ አብረውን ይቆዩ። እናመሰግናለን።